ስለዚህ የስኳር ህመም ህክምናዎች ሁለት ዋነኛው ስኳሩን መቀነስ ነው። ከደማችን ብዙ ነገሮች መነሻ እሱ ስለሆነ ነው። ሁለተኛው ደግሞ ምንድነው ተያያዥነት ያላቸው አብሮ የሚመጡ ነገሮችን እናክማለን። ሶስተኛው ደግሞ ያው ቤተሰቦች ምናምን ካሉ እነሱን እዛው እንደ ህክምናው ስለሚቆጠሩት ክትትል እንዲያደርጉ እንመክራለን። እና ላይፍ ሎንግ የሆነ ደግሞ ክትትል ያስፈልጋቸዋል። በተለይ አመጋገብና አኗኗር እና ይሄ የስነ ልቦና ህክምናንም ያካትታል። ስለዚህ አሁን የመጀመሪያው ስኳሩን ለማከም ኢንሱሊን የሚያስፈልጋቸው በኢንሱሊን ነው የሚታከሙት። ኢንሱሊን ይሄ ከሰውነታቸው ውስጥ ኢንሱሊናቸው ያለቀ ሰዎች እነሱ ኢንሱሊን ያስፈልጋቸዋል ለመኖር። ግን ኢንሱሊናቸው እየሰራ ኢንሱሊናቸው ሰውነት ውስጥ አለ፣ ግን ስራው የደከመውን ደግሞ እናግዛለን። እሱ በሚዋጡ ክኒኖች አሉ፣ የኢንሱሊን ስራ የሚጨምሩ አሉ፣ ኢንሱሊንን የሚያግዙ አሉ፣ አንዳንድ ደግሞ ኢንሱሊንን የሚተኩ አሉ እና እነሱ አይነቶች የተለያዩ መድኃኒቶች አሉ። ከዛ ደግሞ እነሱ ስኳሩን ካስተካከልን በኋላ እንዳልኩት ደግሞ ተጓዳኝ ኩላሊትን የተመለከተ ህክምና ይኖረናል። የልብን የተመለከተ ህክምና አለን። ነርቭን፣ የእግር አጠባበቅ፣ እነዚህ ዋነኛ እና አይን እነዚህ ዋነኛ ችግሮች ናቸው። እነሱ ስኳሩ ከታከመ በኋላ ያው ብዙ ጊዜ እጅ ለእጅ ነው የሚሄዱት፣ በቅደም ተከተል አይደለም። እነሱ ይታከማሉ። እሱን እንደጨረሰን ደግሞ ምን እናደርጋለን? ያው ለረጅም ጊዜ እንዳልኩክ በተለይ አይነት ሁለት ላይ አመጋገብ፣ ላይፍ ስታይል በጣም ዋነኛ ነው። ስለዚህ ሁሌም ሲታከሙ ከመድኃኒቱ ባሻገር አንዳንድ የለውም ከሱ በበለጠ ስለ አመጋገብ ይመከራሉ። ክብደታቸውን እንዲቆጣጠሩ እናደርጋለን። አንዳንዶቹ ላይ ደግሞ ይሄ በቤተሰብ ተጋላጭነት የሚጨምር አይነት ስኳር ሲሆን ደግሞ ያው ቤተሰባቸውን እያመጡ እንዲያስመረምሩም እንመክራለን። ሁሌም መቆም የሌለበት ህክምናዎች ናቸው እነሱ። ስለዚህ እነዚህ ናቸው የሚያካትቱት። ከዛ እንደየደረጃው ደግሞ ከፍ ካለ ደግሞ የምንሄድባቸው በተለይ የተለያየ አይነት ስኳር እንዳልኩ ከአይነት 1 ከአይነት 2 ውጪ የሆኑ አይነት ስኳሮች ደግሞ ለየት ያለ ህክምና የሚፈልጉትን ደግሞ በዛው ልክ እናደርጋቸዋለን። ግን በአጠቃላይ እነዚህ ናቸው አብዛኞቹ የስኳር ታካሚዎች የሚሰጣቸው ህክምናዎች። አንድ የስኳር ብዙ ጊዜ የስኳር ታካሚዎች የሚሸወዱት የምለው በሱ ነው። እነሱ ስኳሩን ብቻ ነው የሚያዩት። መድኃኒትም እያቆሙ የምንቸገረው ቁጥሯን ብቻ ነው የሚያዩት። ዋናኛ ስኳር አንዱ ክፉ የሚያደርገውም ስኳሩን ብቻ አይደለም፣ ትናንሽ የደም ስሮችን ይጎዳል ስኳሩ ሲጨምር። ስለዚህ በተለይ አይን፣ ነርቭ፣ ኩላሊት ዋነኛ የሚጎዱ ናቸው። አይን፣ ኩላሊት፣ ነርቭ እና እነዚህ ሶስቱ ነገሮች ደግሞ እንዴት ነው የሚሆነው? እንደ ሌሎች ህመም ሁሌ የሚሰሙ አይደሉም። መጨረሻ ላይ ሲደርሱ ነው። በተለይ አሁን አይን ታካሚው ምንም አይነት ስሜት ላይ ይሰማው ይችላል፣ አይኑ የመጨረሻ ደረጃ እስኪደርስ ድረስ። ለዛ ነው ሁሌ ክትትል የምናደርገው። መጨረሻ ምንም አይነት እሱ ደህና ነው ይልሃል፣ ደምም ፈሶ ምንም ላይ ይሰማው ይችላል። ኩላሊትም እንደዛ ነው። ኩላሊትም የሰው ከ70% በላይ ስራው ከቆመ በኋላ ነው ራሱ ትንሽ ስሜት የሚኖረው። እንደውም ነርቭ ትንሽ ይሻላል፣ ህመም ነገር ስላለው ታካሚ ወደኛ ይቀርባል። ግን ነርቭም እንዲሁ በጣም ከተጎዳ በኋላ ነው የሚደርሱት እና ስኳርን አንድም በጣም እንደዚህ በጣም ክትትል እንድናደርግ የሚገፋፋን ተጓዳኝ ነገሮቹ በጣም ብዙ ናቸው። እነዚህ በቅርብ ነው። ግን ቀስ እያለ እድሜያቸው ሲጨምር የስኳሩ ርዝመት ሲጨምር ደግሞ አንጎል አለ፣ ስትሮክ፣ የልብ ድካም የምንለው ስኬሚክ ሃርት ዲዚዝ አላቸው እና ትላልቅ ደግሞ የደም ስሮች ይዘጋሉ። እና ደግሞ ዋነኛው ደግሞ አንድም እዚህ ጋር ካነሳው ስኳር ታካሚ በጣም እንዲጠነቀቁ የምንፈልገው እግር። ስለዚህ በጣም ስኳር አንደኛ የእግር መቆረጥ ምክንያት ነው እና ስኳር ብቻውን አይደለም እና ከሁሉም ሰዎች ጋር ከሁሉም የህክምና ዲሲፕሊኖች ጋር ያገናኛል ስኳር። እና ስኳር ለዛ ነው አንድ በሽታ ብለን አንወስደው። አምጪዎቹም እንደገና ችግሮቹም ብዙ ናቸው ስኳር ማለት ነው። ስለዚህ ያልተያዘ ሰው በ6 ወርም በአመትም እየሄደ የህክምና ቦታዎች ላይ ቼክ ቢያደርግ ጥሩ ነው። ያው
ያው እኛ ሀገር ስላልተለመደ ነው እንጂ ለስኳር ብቻ አይደለም ለሌሎችም ይሄ ተላላፊ ያልሆኑ በሽታዎች ቋሚ ምርመራ ያስፈልጋል። እኛ ሀገር ስላልተለመደ ነው እሱን እና አመጋገብ ማስተካከል እነዚህ ፕሮሰስ የሆኑ ፉዶች ወይም ሪፋይንድ የምንላቸው እነዚህ ፓስታ፣ መኮረኒ ምናምኖቹን የስንዴ ነኮችን ቀንሶ አትክልት ፕሮቲን ዳይቶችን ማድረግ እና እንቅስቃሴ ህይወታችንም ደግሞ ምንድነው አክቲቭ ቢሆን ጥሩ ነው። የተወሰነ ቢያንስ በቀን 30 ደቂቃ ኢንቴንሲቲ የጨመረ ኤክሰርሳይዝ ነው ቢደረግ በጣም ጥሩ ነው። ይሄ ስኳር ለሌለባቸው ናቸው። ስኳር ያለባቸው ሰዎች ደግሞ የሚያደርጉት ጥንቃቄ ከነዘኞቹ ትንሽ ለየት ይላል። ምክንያቱም አሁን ስኳር የሌለበት ሰው እንደፈለገ ኤክሰርሳይዝ ማድረግ ይችላል። ስኳር ያለበት ግን እኛ ነው ማክሮን ኤክሰርሳይዝ ሲያደርግ በተለይ ኢንሱሊን ተጠቃሚ ኤክሰርሳይዝ ሲያደርግ በስኳር መጠኑ ይወሰናል። ኤክሰርሳይዙ እሺ ባሉት ተጓዳኝ ችግሮች ይወሰናል ኤክሰርሳይዙ። ስለዚህ ስቲል ራሱ እንዲጠብቅ እንፈልጋለን። የምግብ አመጋገብ አሁን ትንሽ እየተቸገረን የመጣ ነው። ምንድነው ኒውትሪሽን በጣም ጥሩ ነው፣ ምንም ጥያቄ የለውም። ግን ስኳር የሌለበት ሰውና ስኳር ያለበት ሰው ኒውትሪሽኑ ተመሳሳይ አይደለም። ስኳር ያለበት ሰው እንዴት ነው ያው መራብ ነው የሚለው እንዲራብ አንፈልግም። ጤናማ አመጋገቦች ይመገብ፣ ግን ከሰውነት ውስጥ ቁጥሩን ብቻ መታየት የለበትም። ስኳር ሲያንስም ችግር ነው። አሁን ሰው ሲበዛ ብቻ ነው የሚያወራው፣ ሲያንስም ችግር ነው። በመጠኑ ነው መሆን ያለበት። ስለዚህ ስኳር ታካሚዎች ራሳቸውን ይሄ የተመጣጠነ ምግብ መመገብ አለባቸው። ኤክሰርሳይዝ ሲያደርጉ ሐኪማቸውን ማማከር አለባቸው። መድኃኒታቸውን በትክክል መውሰድ አለባቸው። ሌላ አንድ ደግሞ ተጨማሪ መድኃኒት ሲታዘዝላቸው በተቻለ አቅም የስኳር ሐኪማቸውን ቢያማክሩ ጥሩ ነው። ምክንያቱም አንዳንድ መድኃኒቶች አሉ የኢንሱሊንን ስራ ትንሽ የሚቀንሱ። ስለዚህ መድኃኒቱ ኢንሱሊኑ መጨመር የሚኖርበት ጊዜ አለ። ህመም ሲኖራቸው ወደ ሐኪም መሄድ አለባቸው። ምክንያቱም ኢንሱሊኑ ሊቀነስ ይገባ ይሆናል ወይም ደግሞ ሊቆም የሚችልበት ምክንያት አለ። ስለዚህ ሁሌ ከክትትል መቅረት የለባቸውም። ሌላኛው ደግሞ ሁሌም ሌሎች ነገሮች መጠበቅ ያለባቸው አንደኛው ዋናው መመክራቸው ለሁሉም የስኳር ታካሚዎች የእግር ጤናቸውን እንዲጠብቁ ሁሌም እሱ መረሳት የሌለበት ነገር ነው። የእግር ጤና ምንም ብር አያወጣም። ላይ ከ5 ደቂቃ በላይ አይፈጅም። ሁሌ ንጽህናውን መጠበቅ ነው። በጣቶች መካከል ማየት ነው። ሁሌ ቁስል ካለ ወደ ሐኪም መሄድ ነው። አንዴ መቁሰል ከጀመረ ያስቸግራል። ስለዚህ መድኃኒታቸውን በአግባቡ ይውሰዱ፣ የእግራቸውን ጤና ይጠብቁ፣ አመጋገባቸው ጤነኛና የተመጣጠነ ይሁን፣ ምግብ አይቀንሱና ሁሌም ክትትላቸውን ይቀጥሉ ነው። ስኳር የሌለበት ሰው በቋሚነት በ6 ወር በአመት እንደሌላውትን ይታከሙና አመጋገባቸውና እንቅስቃሴ ማድረግ ይኖርባቸዋል። አመሰግናለሁ። አብዛኛውን ነገር ከበር አድርገናል። ምናልባት ማስተላለፍ ፈልግ ምክንያቱም በተለይኛ አካባቢ ላይ የማየው ነገር ስኳርን በፋርማሲ የሚታከም ታካሚ አለ። መድኃኒቱን ከፋርማሲ ይወስዳልና የስኳር እንደተነጋገርነው የስኳር በሽታ ስለ ስኳር ቁጥር ብቻ አይደለም እና ባካችሁ መድኃኒት ከፋርማሲ የምትወስዱ ሐኪም ጋር ሳትቀርቡ የምትወስዱ ታካሚዎች ወደ ሐኪሙ አማክሩ። መድኃኒቱ መብዛት ብቻ መድኃኒቱ ያንሳችኋል ብቻ ሳይሆን አንዳንዴ ሊበዛባችሁ ይችላል። እነዛን ምርመራዎች መደረግ ያለባቸው ይኖራልና ፕሊስ ሐኪም ጋር ቀርቡ ስኳር ያላችሁ ሰዎች እና ማንኛውም ደግሞ እንደ ጀነራል ደግሞ ሁሌም በየ6 ወር በአመት ክትትል አድርጋችሁ ወደ ሐኪማችሁ ቀርባችሁ ብትከታተሉ እላለሁ። አመሰግናለሁ።